ተመልካቾቻችን የዕለቱን ዋና ዜናዎች በምልክት ቋንቋ ይዤ ቀርቤያለሁ አብራችሁን ቆዩ ኢትዮጵያ በዓለም አቀፍ ደረጃ ተወዳዳሪ እንድትሆን ለማድረግ ሁሉም ህብረተሰብና ተቋማት ለጥራትና ደረጃ ትኩረት በመስጠት አለባቸው ሲሉ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ገለጹ የኢትዮጵያ ደረጃዎች ኤጀንሲ የተመሰረተበትን 50ኛ ዓመት አክብሯል የኢትዮጵያ ደረጃዎች ኤጀንሲ የተመሰረተበትን 50ኛ ዓመት በተለያዩ ዝግጅቶች ያከበረ ይገኛል የደረጃዎች ኤጀንሲ ባለፉት 50 ዓመታት በኢትዮጵያ ውስጥ ጥቅም ላይ የሚውሉ የኢንዱስትሪና የግብርና ምርቶች ለዜጎች ጤና ተስማሚና ምቹ እንዲሆኑ ደረጃቸውን በማረጋገጥ እንዲሁም አምራቾች ጥራት ያላቸው ምርቶችን እንዲያመርቱ የአቅም ግንባታ ስልጠናዎችን በመስጠት የተጣለበትን ሀገራዊ ኃላፊነት ሲወጣ መቆየቱን ገልጿል የኢትዮጵያ ደረጃዎች ኤጀንሲ ዋና ዳይሬክተር አቶ እንዳለው መኮንን በቀጣይ ኢትዮጵያ ለምታከናውናቸው ማንኛቸውም የምጣኔ ሀብት ተግባራት የጥራትና ደረጃ ጉዳይ ትልቅ ሚና እንደሚኖረው ተናግረዋል የስታንዳርድ ጉዳይ 90% በደረጃዎች ተጽዕኖ ውስጥ የወደቀ መሆኑን አሁን ያሉ ጥናቶች ያረጋግጣሉ ሀገራችን ከድህነት ለመውጣትና ኋላ ቀርነትን ለማስወገድ ጥራትና ደረጃ የማይናቅ ሚና ይጫወታል በመንግስት ቁርጠኝነትና ድጋፍ ተገንብቶ ስልጡን ሀገርና ማህበረሰብ በስታንዳርዶች ይገነባል በሚል መሪ ቃል ለምረቃው የበቃው የኢትዮጵያ የደረጃዎች ኤጀንሲ የስልጠና አካዳሚም አንዱ ማሳያ ነው የንግድና ኢንዱስትሪ ሚኒስትሩ አቶ መላኩ አለበል ኢትዮጵያ በሚኖራት በወጪና ገቢ ንግድ እንቅስቃሴ ተወዳዳሪ እንድትሆን ለማድረግ የጥራት መሰረተ ልማት ተቋማትን ለማሳደግ መንግስት ትኩረት አድርጎ እየሰራ መሆኑን ገልጸዋል የጥራት መሰረተ ልማት ተቋማትን የማሳደግ መንግስት ትኩረት ሰጥቶ እየሰራ ያለበት ዋነኛው ምክንያት ሀገራችን የምታስገባቸው ምርቶች ጥራታቸውን የጠበቁ እንዲሆኑ ወደ ውጭ የሚላኩ ምርቶችም ሀገራት በሚፈልጉት ደረጃ መሆን መቻል ስላለበትና ዓለም አቀፋዊ ተወዳዳሪነታችንን ለማሳደግ ታሳቢ ተደርጎ መሰራት ስላለበት ነው ይህም በቀጣይ 10 ዓመታት የውጭ ንግድን በማሳደግ በጥራትና ደረጃ ተወዳዳሪ እንድትሆን ላስቀመጥነው ትልቅ ራዕይ መሰረት የሚጥልና እምርታ የሚያመጣ ነው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ኢትዮጵያን በዓለም አቀፍ ደረጃ ተወዳዳሪ እንድትሆን ለማድረግ ሁሉም ህብረተሰብና ተቋማት ለጥራትና ደረጃ ትኩረት መስጠት እንዳለበት አሳስበዋል ሀገራችን ተደማጭ ተጽዕኖ ፈጣሪ የኩራት ምንጭ የክብራችን መጠጊያ እንድትሆን ከተፈለገ አንዱ ስታንዳርድን ማጥበቅ ነው በኢኮኖሚ ተወዳዳሪ መሆን ነው በሁሉም መስክ ከዝቅተኛው የሥራ ዘርፍ እስከ ከፍተኛው ብዙ ሳይንስና ጥበብ እስከ የሚጠይቀው ድረስ በስታንዳርድ መምራት ነው እንደ ጀርመን ካናዳ ዩኬ ያሉ ሀገሮች ይህን ጥናት ሲጠና ልምድ ለመለዋወጥም አልፎም ጎብኝተንም እንደተመለከትነው አሁን ለደረሱበት ኃያልነትና ተጽዕኖ ፈጣሪነት አንደኛው ምንጭ ስታንዳርድ ነው ይሄም በተሟላ ማዕቀፍ ወደ ተግባር የምንለውጥበት ለመጪው ትውልድ የተሻለ ሀገር የተሻለ ተወዳዳሪነትና ተደማጭነት ያለን ሆኖ ለመገኘት ስታንዳርድ እጅግ ወሳኝ ነው በዓሉም ምክንያት በማድረግ ከግንቦት 1 እስከ 5 የሚቆይ ከ60 በላይ የኢንዱስትሪና የግብርና አምራች ኩባንያዎች የሚሳተፉበት አውደ ርዕይ በኢትዮጵያ ደረጃዎች ኤጀንሲ ቅጥር ግቢ ውስጥ እንደሚካሄድ ታውቋል ፌደራል ፖሊስ ኮሚሽን በጦላይ ወታደራዊ ስልጠና ማዕከል ያሰለጠናቸውን 6000 ምልምል የፖሊስ አባላትን አስመረቀ ኮሚሽኑ ዓለም አቀፍ ተወዳዳሪ ሆኖ የፖሊስ ተቋማት ለመገንባት ተቋሙን በሰለጠነ የሰው ኃይል ለማጠናከር ትኩረት አድርጎ እየሰራ እንደሚገኝ ተገልጿል የኢትዮጵያ ፌደራል ፖሊስ ኮሚሽን በጦላይ ወታደራዊ ማሰልጠኛ ማዕከል ስልጠናቸውን ሲከታተሉ የቆዩ ከ6000 በላይ ምልምል የፖሊስ አባላትን አስመርቋል
በምረቃ ስነ ስርዓቱ ላይ የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የሀገራችንን ሁለንተናዊ ሰላም ለማወክ የውስጥና የውጭ ጠላቶች በሚንቀሳቀሱበት በዚህ ወቅት ተመራቂ የፌዴራል ፖሊስ አባላቱ ወደ ሰራዊቱ መቀላቀላቸው ተቋሙ የተሰጠውን ህገ መንግስታዊ ተልዕኮ ይበልጥ ውጤታማ ለማድረግ ከፍተኛ ፋይዳ እንደሚኖረው ተናግረዋል። ሀገራችንን ከውጭም ከውስጥም ተቀናይተው ለማፍረስ በከፍተኛ ደረጃ የውጭና የውስጥ ጠላቶቻችን እየተንቀሳቀሱ ባለበት ወቅት የምትመረቁ ስለሆነ እናንተ ወጣት የዛሬ ተመራቂዎች ሀገራችሁን ከውጭም ከውስጥም ጠላት እንዲሁም ደግሞ የንጹሃን ዜጎችን ህይወት ከሚቀጥፉ ከወንጀለኞች፣ ከሽፍቶች፣ ከአሸባሪዎችና ከወንበዴዎች የምትጠብቁበት ጊዜ ስለሆነ ከፍተኛ ኃላፊነትና ግዳጅ ይጠብቃቸዋል። ኮሚሽነሩ በመልእክታቸው ተመራቂ የፌዴራል ፖሊስ አባላቱ የሀገራችንን ወቅታዊ የጸጥታ ሁኔታ በጥልቀት በመረዳት የህግ የበላይነትን ለማስፈን በተነሳሽነትና በህዝባዊ ወገንተኝነት ስሜት እንዲሰሩም አሳስበዋል። የዛሬ ተመራቂዎች የሀገራችንን ወቅታዊ የጸጥታ ሁኔታ በጥልቀት በመረዳት የሚሰጣችሁን ተልዕኮ በብቃት እየተወጣችሁ በየትኛውም የሀገራችን ማዕዘን የሚገኝ ዜጋ ከየትኛውም አይነት ስጋት እና ጥቃት ተጠብቆ ህገ መንግስታዊ መብቱ ተከብሮለት በነጻነት በፈለገው አካባቢ የመኖርና የመንቀሳቀስ መብቱ እንዲከበርና ይህንን የሚጻረሩ ኃይሎችን በቁርጠኝነት ለህግ ማቅረብ በከፍተኛ ሀገራዊና ህዝባዊ ስሜት በመነሳሳት የሚሰጣችሁን ግዳጆች በጀግንነት እንድትወጡ ካደራ ጭምር እያሳሰብ ራሳችሁን እንድታዘጋጁ አደራ ላለሁ። መጪው ሀገራዊ ምርጫም ፍጹም ሰላማዊ ሆኖ እንዲጠናቀቅ የፌዴራል ፖሊስ ሌት ተቀን እየሰራ መሆኑን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናግረዋል። የሚደረገውን ሀገራዊ ምርጫ ለማወክና የህዝቡን ድምፅ ለመንጠቅ የሚንቀሳቀሱ የውጭና የውስጥ ኃይሎች መኖራቸውን በመረዳት ከምርጫ በፊት በምርጫ ወቅትና ከምርጫ በኋላ ምርጫው ፍጹም ሰላማዊ በሆነ ሁኔታ እንዲጠናቀቅ ከሌሎች የፌዴራልና የክልል የጸጥታ ኃይሎች ጋር በቅንጅት እንድትሰሩ የዕለቱ ተመራቂ የፖሊስ አባላትም የተሰጣቸው ስልጠና ሀገራዊ ኃላፊነታቸውን ለመወጣት ዝግጁ እንደሚያደርጋቸው ገልጸዋል። ህዝባችንን በንቃት ለማገልገል ቆርጠን ተዘጋጅተን ተነስተናል። ከዚህ በኋላ ስራችንን በአግባቡ እንወጣለን። ሀገራችንን ሰላም በተጠናከረ ሁኔታ እንደገና ፊክስ አድርጎ እንደገና ለመመለስ መቻል አለብን። ከሁላችን የሚጠበቀውን ተግባር መፈጸም አለብን። የኢትዮጵያ ፌዴራል ፖሊስ ኮሚሽን ወቅቱን የሚመጥን የሪፎርም ስራዎችን እያከናወነ ሲሆን የዕለቱ ምርቃትም የሪፎርሙ አካል መሆኑ ተገልጿል። በችግር ውስጥ ሆኖም ለከፍተኛ ውጤት መብቃት እንደሚቻል ተማሪዎችና የትምህርት ዘርፍ አመራሮች ማሳያ መሆናቸውን የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤ ተናገሩ። የላቀ አፈጻጸምና ውጤት ያስመዘገቡ 4500 ተማሪዎችና የትምህርት ዘርፍ አመራሮች ሽልማትና እውቅና በከተማ አስተዳደሩ ተሰጥቷቸዋል። በአዲስ አበባ ከተማ በትምህርቱ ዘርፍ የላቀ አፈጻጸምና ውጤት አምጥተው በከተማ አስተዳደሩም ሽልማትና እውቅና የተሰጣቸው 4500 የሚሆኑ መምህራን፣ ሱፐርቫይዘሮች፣ እርሳነ መምህራን፣ የቴክኒክና ሙያ አሰልጣኞችና ዲኖች እንዲሁም ተማሪዎች ናቸው። ከአራተኛ ክፍል እስከ 12ኛ ክፍል የሚማሩናም የላቀ ውጤት በ2013 ዓ.ም ያስመዘገቡ ተማሪዎች ለሽልማት ከበቁት ይገኙበታል። የምስክር ወረቀትናም የታብሌት ስልክ ሽልማት ከከተማ አስተዳደሩ ምክትል ከንቲባም ወይዘሮ አዳነች አቤቤ ተቀብለዋል። በመርሃ ግብሩ ላይ ንግግር ያደረጉት የከተማ ትምህርት ቢሮ ኃላፊም አቶ ዘላለም ሙላቱም የኮሮና ወረርሽኝን በመከላከል የመማር ማስተማር ሂደቱም በመልካም ሁኔታ መካሄዱም የተሻለ ውጤት እንዲመዘገብ አስችሏል ነው ያሉት። የጤና ባለሙያዎች ተደራጅተው ስኩል ሄልዝ ፕሮግራም እንደ ትልቅ ፕሮግራም ኢንትሮዲዩስ ተደርጓል ማለት ነው። በዚህ 2 ነርሶች፣ 1 የጤና መኮንንና 1 የአካባቢና የምግብ ጥበቃ በመማር ማስተማር ሂደቱ ውስጥ የራሳቸውን ድርሻ ሊጫወቱ የተማሪን የመምህራንና አጠቃላይ የትምህርት ቤቱን ጤና ሊንከባከቡ ሊከላከሉ ምክር ሊሰጡ ሊያበቁ በሚችልበት አግባብ ተደራጅተው የገቡበት ነው። የተማሪና የክፍል ጥምርታን ለማሻሻልና በኮሮና ቫይረስ ተማሪዎች ወላጆችና መምህራን የሚያነሱትን ስጋቶች ለመቅረፍ 2330 ተጨማሪ መማሪያ ክፍሎች ተገንብተው ሂደቱ እንዲሻሻል ተደርጓል ብለዋል። የከተማ አስተዳደሩ ምክትል ከንቲባ ወይዘሮ አዳነች አቤቤ በበኩላቸውም ዘንድሮ በትምህርቱ ዘርፍ እንደ ከተማ አስተዳደር የተሻለ ውጤት የታየበት መሆኑን ገልጸዋል። ባለፈው ዓመት በሀገር አቀፍ 12ኛ ክፍል ፈተናን ከወሰዱ ተማሪዎች ውስጥ 600ና ከዚያ በላይ ነጥብ ያመጡት ከ30
እንደማይልቁ የገለጹት ምክትል ከንቲባም ዘንድሮ 226 ተማሪዎች ከ600 በላይ ነጥብ አምጥተዋል ነው ያሉት። በቴክኒክና ሙያ ዘርፍም የተመዘገበው ለውጥ የሚያበረታታ መሆኑ የተገለጸ ሲሆን ለትምህርት ዘርፍ ልዩ ትኩረት መደረጉንም ተናግረዋል። መንገድ በመስራት ውሃን በማውጣት ሌሎች መሰረተ ልማቶች ህንጻን በመስራት የምናደርገው ኢንቨስትመንት ጥሩ ሆኖ ሳለ ቆይቶ ሊያረጀ የሚችል ሊፈርስ የሚችል እንደገና ጥገናን የሚፈልግ ኢንቨስትመንት ነው። የሰው ልጅ ላይ የምናደርገው ኢንቨስትመንት ግን የሚያረጅ አይደለም። ለቀጣይ ስራዎቻችን ለቀጣይ አጠቃላይ ለምንሰራው ስራ ውጤታማነት ትልቅ መሰረትን የሚጥል ትልቅ መሰረታዊ የሆነ ስራ ስለሆነ ነው። ተማሪዎች የላቀ ውጤት እንዲያስመዘግቡም 2 አዳሪ ትምህርት ቤቶች መከፈታቸውና የትምህርት ቤት የምገባ መርሃ ግብርም አዎንታዊ አስተዋጽኦ እንዳደረጉም ጠቁመዋል። ለሽልማት የበቁ ተማሪዎች፣ መምህራንና የትምህርቱ ዘርፍ አመራሮች በችግር ውስጥ ሆነው የተሻለ ውጤት ማስመዝገብ እንደሚችሉም ማሳያ ናቸው ብለዋል ምክትል ከንቲባዋ። ከሰራን ይቻላል ነው መልሱ። ስለዚህ ሌላ ምንም ምስጢር የለውም። መስራት ቀን ሌት ሳንል ቆመን ሳንተያይ የሚሰራን እያበረታታን የሰነፈን እንዲነቃቃ እያደረግን በተመሳሳይ ሁኔታ ያጠፋንም እየጠየቅን ብልጽግናችንን ማረጋገጥ እንችላለን። በእርግጥ በአሁኑ ሰዓት ሀገራችን በብዙ ውጣ ውረድ ውስጥ ነው እያለፈች ያለችው። ይህንን ውጤት ያስመዘገበችው ግን በውጣ ውረድ ውስጥ ነው። ችግር አለ ተብሎ በምንም አይነት ከስራ መስነፍ ከመትጋት መስነፍ አይቻልም። መትጋት ነው የችግሩ መፍትሄ የሚያመጣው። የመፍትሄው አካል መሆን ነው። የላቀ ውጤት አምጥተው ለሽልማትና ለእውቅና የበቁ ተማሪዎችና መምህራንም ሽልማቱ ለቀጣይ ጉዟቸው የሚያተጋቸው መሆኑን ገልጸው ሁሌ በርትቶ መስራት ያሻልም ብለዋል። የማትሪክ ፈተና በወሰድኩት ላይ 606 ውጤትን አስመዝግቤያለሁ። ያው ይሄንን ውጤት ለማስመዝገብ በግሌም ይሁን ከጓደኞቼ ጋርም ይሁን ከአስተማሪዎቼ ጋርም በመሆን ብዙ ጊዜ ሳጠና ነበረ። እንዲሁም ደግሞ የተለያዩ አይነት አጋዥ መጽሐፎችን ስጠቀም ነበረ። ሰዓቴንም ደግሞ በአግባቡ በመከፋፈል ሳጠና ነበር። 648 ነው በ12ኛ ክፍል ብሔራዊ ፈተና ያመጣሁት ውጤት እና እሱን አስመልክቶ በከተማ አስተዳደሩ ይህን የመሰለ ሽልማት ተደርጎልናል። ሰርቲፊኬትና የመማሪያ ታብሌት ነው የተበረከተልን እና እንደዚህ አይነት ሽልማቶች በደንብ የሚያበረታቱ ስለሆነ በጣም ደስ ብሎናል። ይሄ ሽልማት የተሰጠኝ እንደ ኮሌጅ ዲንነቴ የኮሌጅን ማህበረሰብ አስተባብሬ በርካታ ስራዎችን እንዲሰሩ የማድረግ ስራ ሰርቻለሁ። የበለጠ እንድሰራ ያደርገኛል ብዬ አስባለሁ። የአዲስ አበባ ከተማ አስተዳደር ለአዲስ አበባ ከተማ መምህራን ማህበር ለሆስፒታልና ለሁለገብ ህንጻ ግንባታ የሚውል 50 ሚሊዮን ብር ድጋፍ ማድረጉ የተገለጸ ሲሆን በ8ኛ ክፍል ክልል አቀፍ ፈተናና በ12ኛ ክፍል ሀገር አቀፍ ፈተናም የከተማ አስተዳደሩ የላቀ ውጤት ማምጣቱ ተገልጿል። ከዚህም ባሻገር በቴክኒክና ሙያ ዘርፍም የተሻለ ውጤት አምጥቶ የዋንጫ ተሸላሚ መሆኑም ተገልጿል። በመጨረሻም የረመዳን ጾም የመደገፍና የጥንካሬ ማሳያ መሆኑን ከኢቲቪ ጋር ቆይታ ያደረጉት የሃይማኖት ተከታዮች ተናግረዋል። በጾም ወቅት ያለው የስራ ባህልና ሃይማኖታዊ ስርዓቱን የሚቀኝ ዘገባ አለን፣ ይከታተሉን። በእስልምና እምነት የረመዳን ወቅት በሃይማኖቱ ተከታዮች ዘንድ ራስን ከምግብና መጠጥ አቅቦ ጾም ጸሎት የሚደረግበት በስግደትም ፈጣሪ የሚታሰብበት ነው። ታዲያ 30 ቀናት በሚቆየው በዚህ የጾም ወቅት የእስልምና እምነት ተከታዮች የማፍጠሪያ ሰዓታቸው እስኪደርስ በውሏቸው ከሚያከናውኑት ሃይማኖታዊ ስርዓት በተጨማሪ ዕለታዊ ስራዎቻቸውንም አያቋርጡም። በቀጣይ ሳምንት ጾሙ ተፈቶ ለሚከበረው የኢድ አልፈጥር በዓል የሚሆኑ ቁሳቁሶችን ለሽያጭ ሲያቀርቡ ያገኘናቸው የእምነቱ ተከታዮች ምንም እንኳን ጾሙ አካልን የሚያደክም ቢሆንም ሃይማኖታዊ ስርዓትን ሳያጓድሉ ስራቸውን እያከናወኑ እንደሚገኙ ገልጸውልናል። ጾም ሰላታችን በወቅቱ እንሰግዳለን። ለምን ብዙ ነን 4-5 ስለሆን እየተተካከል ሰዓቱን ጠብቀን እንሰግዳለን፣ እንሰራለን፣ እንጾማለን፣ በሰዓቱ ደግሞ እናፈጥራለን። ያው ጾማችንኛ ከስራ በብዛት በስራ ነው። በስራም በመጸለይ የሰላት ሰዓት አለ። የሰላት ሰዓትን በመስገድ እኛም ደግሞ ስራችን ትንሽ በዚህ በማለት የኢድ ጊዜ ስለሆነ ስራችን ትንሽ ስራ ምናምን ይበዛብናል። ያው ከስራ ጋር ትንሽ ይከብዳል፣ ግን ምንም አይደለም። በባህሪው ያው ስትጾሚ ድካም ይኖራል። ድካሙን ደግሞ ከስራ ጋር ማጣጣም አለብሽ። አላማዬ ብለሽ ለስራ እስከወጣሽ ድረስ
ያው ድካም ይኖረዋል። ያንን ድካም ችለሽ ከስተመሮችሽ የሚፈልጉት ነገር ታቀርቢያለሽ ማለት ነው። ያው ስራና ኢባዳ ካላጣጣምሽው ከባድ ነው ማለት መስገድ ባለብን ሰዓት እንሰግዳለን፣ ማፍጠር ባለብን ሰዓት እናፈጥራለን ማለት ነው። ከዛ ሱቃችንን ዘግተን ስንሄድ ያው ማታ መቅራትም ካለ ስግደትም ካለ እንሰግዳለን። በእስልምና እምነት ውስጥ ለስራ የሚሰጠው ቦታ ከፍተኛ ነው ያሉን የሃይማኖት አባት የሆኑት ሼህ መሐመድ ሲራጅ ኃላፊነቱን የሚወጣ አማኝ በአምላኩ ዘንድ ተቀባይነት እንዳለውም ነግረውናል። ስራ መስራት በእስልምና ሃይማኖት ግዴታ ነው ማለት ነው። ሰርቶ መኖር ራስን ችሎ ከስቦ መኖር የተገደፈ ነው ማለት ነው። ለዚህ ነው አሁን ምሳሌ እስልምና ተገድፎ የሚኖር ሰው ቦታ የተሰጠው ትንሽ ነው። ገድፎ ረርቶ የሚኖረው ሰው ደግሞ ትልቅ ነው ቦታው ማለት ነው። ጦም አሁን ምሳሌ ብንጦም ከስራ አይከለክልም። ጦም እየሰሩ ነው መጦም ያለበት። ተኝቶ ወይንም እንትን ቁጭ ብሎ ጦም የለም። እየሰራ አንድ ሰው ጦሙን የሚጦመው ጦም ትእዛዝ ነው፣ የጌታ ትእዛዝ ነው። የጌታ ሰርቶ መብላት ደግሞ ይሄም ትእዛዝ ነው። ከስራ ባሻገር ያለን ማካፈል የተቸገረን መርዳትና መደገፍ እንደሚያስፈልግ የገለጹት ሼህ መሐመድ ጾም ጸሎት ማድረግ ብቻውን መልካም ስለማያስብል መተሳሰብን ማጠናከር ይገባል ይላሉ። የፈጣሪ እዝነቱ ምንድነው? ሰላም ይሰጥሻል። የፈጣሪ እዝነቱ ምንድነው? ተባብረንና ተዛዝነን እንድንኖር ያደርገናል። የፈጣሪ እዝነት ለማግኘት እኛ ማዘን አለብን። ዘካተል ፊጥር ያው ግዴታ ነው። እኛ ተደስተን ትኑል መደሰት የማይችሉ ወገኖቻችን፣ እህቶቻችን፣ ወንድሞቻችን፣ እናቶቻችን፣ አባቶቻችን ሊሆኑ ይችላሉ። የኑሮ እንትናቸው ትንሽ የሆነ እነሱን ደግሞ መገደፍ ግዴታ ነው ማለት ነው። በዚህ የጾምና የበዓል ወቅት የሚተገበር መልካምነት ዘላቂነት ኖሮት የብዙዎችን ሕይወት የሚቀይር እንዲሆን አርቆ ማሰብ እንደሚያስፈልግ የሃይማኖት አባት የሆኑት የሼህ መሐመድ ሲራጅ መልእክት ነው። የተፎካካሪ የፖለቲካ ፓርቲዎች አካል ጉዳተኞችን አካታችና አሳታፊ የሚያደርጉባቸውን ፖሊሲዎች ላይ ክርክር አድርገዋል። እሱን ይከታተሉን። ዜናችን አብቅቷል። ስድስተኛው ሀገራዊ ምርጫ ግንቦት 28 ይካሄዳል። ይህንን አስመልክቶ ተፎካካሪ የፖለቲካ ፓርቲዎች አካል ጉዳተኞችን አካታችና አሳታፊ የሚያደርጉባቸውን ፖሊሲዎች ቀርጸው መንቀሳቀስ እንዳለባቸው ተወያይተዋል። በምክክር መድረኩ ብልጽግና፣ ኢዜማ፣ ባልደራስ፣ መኢአድና የነጻነትና እኩልነት ፓርቲ ተገኝተው ምክክር አድርገዋል። ከተፎካካሪ ፖለቲካ ፓርቲዎች ከመንግስት የባለድርሻ አካላት እንደዚሁም ደግሞ በአካል ጉዳተኞች ላይ ከሚሰሩ የአካል ጉዳተኞች ድርጅቶች ጥሪያችንን አክብራችሁ የተገኛችሁ ስለመጣችሁ በመጀመሪያ በጣም አመሰግናለሁ። እንኳን ደህና መጣችሁ እላለሁ። ብልጽግና የአካል ጉዳተኞችን ጉዳይ እየሰራ ነው የሚገኘው። አሁንም በተጨባጭ የአካል ጉዳተኞች ጉዳይ ትኩረት ተሰጥቶት አካል ጉዳተኞች የተሳትፎና ተጠቃሚነታቸው ሁኔታ በከፍተኛ ሁኔታ እንዲያድግ ሰፊ ስራዎች እየተሰሩ ነው። ቅድም እንደተነሳው የዓለም የጤና ድርጅት በ2011 እንደ አውሮፓ አቆጣጠር ባወጣው መረጃ መሰረት በዓለማችን ላይ 1 ቢሊዮን የሚጠጉ አካል ጉዳተኞች ይገኛሉ። ከነኚህ ውስጥ አብዛኞቹ አካል ጉዳተኞች የሚገኙት በማደግ ላይ ባሉ እንደኛ ባሉ ሀገሮች ነው። ከዛ በመለስ በኢትዮጵያ ውስጥም በዛን ጊዜ በ2011 እንደ አውሮፓ አቆጣጠር በተጠናው ጥናት በኢትዮጵያ ውስጥ ወደ 17.6% የሚሆነው በዛን ጊዜ ከነበረው የህዝብ ቁጥር ውስጥ አካል ጉዳተኛ ነው። ይሄ ወደ ቁጥር ሲቀየር ወደ 17 ሚሊዮን አካባቢ ነው በዛን ጊዜ። አሁን ከ10 ዓመት በኋላ ነው ይሄን የምንነጋገረው። ስለዚህ አሁን ባለን ራፍ ኤስቲሜሽን ኢትዮጵያ ውስጥ 20 ሚሊዮን የሚጠጉ አካል ጉዳተኞች ይኖራሉ ብለን እናስባለን። በተለያየ ደረጃ የሚገለጥ የአካል ጉዳት ያለባቸው እነኚህን አካል ጉዳተኞች ተጠቃሚ ለማድረግ እንደ ብልጽግና እየሰራን ያለናቸው ስራዎች አሉ። በተለይ በጣም ኮንሰንትሬት አድርጌ ማወራው በዚህ ሪፎርም ውስጥ ከገባን በኋላና በዚህ ሀገር ለውጥ ከመጣ ጊዜ ጀምሮ አካል ጉዳተኞችን በተመለከተ የተሰሩ ስራዎች ላይ ነው ትኩረት አድርጌ መናገር የምፈልገው። የለውጡ ከመጣና ሪፎርሙ ከተጀመረ በኋላ የብልጽግና ፓርቲ አካል ጉዳተኞችን በተመለከተ በርካታ ስራዎችን እየሰራ ይገኛል። እነኚህን ስራዎች ለማቀላጠፍ የሚያስችሉ
የፖሊሲ ማዕቀፎችም አሉት። ትልቅ ብሮድ የሆነ የማህበራዊ ጥበቃ ብሔራዊ የማህበራዊ ጥበቃ ፖሊሲ አለን። ይሄ ብሔራዊ የማህበራዊ ጥበቃ ፖሊሲ አካል ጉዳተኞችን ባካተተ መልኩ የአካል ጉዳተኞችን ተሳትፎና ተጠቃሚነት በሚያረጋግጥ መልኩ አካል ጉዳተኞች በከተማም በገጠርም አጠቃላይ የተሳትፏቸውና ተጠቃሚነታቸው እንደዚሁም ደግሞ ለአገልግሎቶችና ሌሎች ጉዳዮች ተደራሽ የሚሆኑበትን ሁኔታ ባካተተ መልኩ የተዘጋጀ ነው፣ እየተገበረ ነው የሚገኘው ይሄ ፖሊሲ። ከዛ በመለስ አንዱ ትልቁ ዓለም ሁሉ የሚሰራበት ዶክመንት ወይም ደግሞ ትልቁ ሰነድ የሚባለው አካል ጉዳተኞች ላይ ለሚሰራ ሰው የዓለም አቀፍ የአካል ጉዳተኞች መብት ጥበቃ ስምምነት ወይም ኮንቬንሽን የምንለው ነው። ኢትዮጵያ በአዋጅ ቁጥር 676 ያጸደቀችውና አሁን እየተገበረ የሚገኘው ይሄ የአካል ጉዳተኞች የሰብአዊ መብት የአካል ጉዳተኞች ሰብአዊ መብት ጥበቃ ኮንቬንሽን 50 አንቀጾች አሉት። እነኛ አንቀጾች ሁሉንም ነገር ያነሳሉ። ትምህርትን፣ ጤናን፣ እንደዚሁም ደግሞ ተደራሽነትን፣ የስራ ዕድል ፈጠራን፣ የኢንፎርሜሽን መረጃ የማግኘት መብትን፣ የሴቶችና የህፃናትን ጉዳይ እና ሌሎችንም ጉዳዮች በዝርዝር የያዘ ነው። ሶ ይሄ ትልቁ ሰነድ በዋናነት የሚያነሳው ምንድነው? መድሎ መኖር የለበትም፣ ተደራሽነት መረጋገጥ አለበት፣ ተካታችነት መረጋገጥ አለበት፣ አካል ጉዳተኞች እንደ ማንኛውም ሰው እኩል መብት እኩል ጥቅም ማግኘታቸው መረጋገጥ አለበት ብሎ የሚል ነው። ይሄ ዓለም ልክ በአካል ጉዳተኞች ላይ ለሚሰራው ስራ ትልቁ ወርኪንግ ዶክመንት አድርጎ የሚወስደው ነው። ኢትዮጵያም ይሄንን ሰነድ በዓለማችን ሰነዱን ወስደው ለአካል ጉዳተኞች ጉዳይ በዋናነት እየተጠቀሙ ካሉ ኒርሊ 197 ከሚደርሱ ሀገሮች ጋር ተርታ በመሰለፍ ስምምነቱን በመፈረም በተባበሩ መንግስታት ደረጃ ይሄንን እየተገበረችው ይገኛል። ሶ እነኚህን ትልልቅ የፖሊሲ ማዕቀፎችና የህግ ማዕቀፎች ይዘን በሪፎርሙ ደግሞ የሰራናቸው በርካታ ስራዎች አሉ። ከብልጽግና የሰማሁት ህገ መንግስቱ አቃፊ ነው። እኔ ደግሞ ኢዜማ የሚለው አግላይ ነው። አካል ጉዳተኞችን በተረጅነት ነው ያስቀመጠው። ይሄውም አንቀጽ 41 ንዑስ ቁጥር 5 ከአረጋውያን ጋር ተረጂዎች ናቸው ብሎ ነው ያስቀመጠው። ስለዚህ ኢዜማ ምንድነው እቅዱ አንቀጽ እንዲቀመጥለት ያደርጋል። የአካል ጉዳተኞች አንቀጽ ራሱን የቻለ በህገ መንግስቱ የተካተተ አንደኛው ይሄ ነው። ሁለተኛ የአካል ጉዳተኞች የስራ ስምሪት አዋጅ አለ የወጣው 2006 የፌዴራል ክልሎች የራሳቸው ፖሊሲ መቅረጽ ይችላሉ ነው። ኢዜማ ግን ይቀርጻሉ ነው የሚለው። ኢዜማ ቢሆን ይቀርጻሉ ነው የሚለው። ሌላው እኛ ማንኛውም ነገር በአካል ጉዳተኞች ላይ የሚደረገው ነገር አለ ድርድር የሚያስቀምጥ ነው። ቁርጠኝነት አለው ነው በቁርጠኝነት። ስለዚህ ምን ያደርጋል? የትኛውም የኢዜማ ተወካይ ወደ ውጭ ሀገር በሚሄድበት ሰዓት የአካል ጉዳተኞቹ ጉዳይ አንዱ ኢሹ አድርጎ እንዲያቀርብ ነው የምናደርገው። ይሄ አንደኛው የምንለይበት ጉዳይ ነው። ሌላኛው እኩል እድል ተጠቃሚዎች አልሆንም፣ ተገለናል። ምክንያቱስ ሲነገር የነበረው ቅድም ምንድነው ከለውጥ በኋላ እየተባለ የሚወራው ነገር አለ የተነገረው ነገር። እኔ ግን እምመዝነው ብልጽግናን የኢህአዴግ ልጅ ስለሆነ በትናንትናው ሚዛኑ ነው የማስቀምጠው። ስለዚህ ምንድነው አግላይ ተደርገናል፣ አካል ጉዳተኞች ተገለናል። ቅድም እንዳልኩ በህገ መንግስቱም ተገለናል። በህጎች ወንጀለኛ ህጎች ቢዳሰሱ የፍትሐ ብሔር ህጎች ቢዳሰሱ አካል ጉዳተኞችን ያገለሉ ናቸው። ስለዚህ ኢዜማ መካተት አለባቸው፣ አካል ጉዳተኞች የሚያገል ነገር መፈጸም የለበትም ብሎ ያምናል። ለዚህም ጠንክሮ ይሰራል። እንደሚታወቀው ባልደራስ ፓርቲ ከመሆኑ በፊት ሲቪክ ማህበር ነበረ። ሲቪክ ማህበር ሆኖ ሰብአዊ መብት ላይ የሚሰራ ነበረ። ከዛ በኋላ ወደ ፓርቲ 1 አመት ሆኖታል። ያው ባልደራስ እንደ አጠቃላይ የአካል ጉዳተኛ እንደ አንድ ዲፓርትመንት ቆጥሮት በአደረጃጀት ውስጥ እየሰራ ነው ያለው አሁን ላይ ማለት ነው። ጠቅለል ያለውን ነገር ስናገር ባልደራስ ቅድሚያ ለአካል ጉዳተኞች አሁን ወደ እጩ ለማወዳደር ሲል 30% ለሴቶች 10% ለአካል ጉዳተኞች በማለት አዲስ አበባ እንደመወዳደሩ አብዛኛው አካል ጉዳተኛ ስላለ አባላት በጣም አሉን። ያው እኛ ሀገር ይታወቃል ተፎካካሪ ሲኮን ምን አይነት ጫና ስላለው ነው እንጂ ባልደራስ የተሻለ ነገር አምጥቷል። 161 ውስጥ 2 አካል ጉዳተኞች አለን ማለት ነው። መኢአድ በአካል ጉዳተኞች ዙሪያ ያለው አቋም ምን ይመስላል፣ በማኒፌስቶ ውስጥ እንዴት ቀርጾታል የሚለውን ለማቅረብ ስሞክር በመጀመሪያ አካል ጉዳተኝነት እንደ መኢአድ እምነት ቅድም
ሲባል እንደነበረው አካል ጉዳተኝነትና አካል ጉዳተኛ አለመሆን ነው ያለው አማራጭ በዓለም ላይ። እንደኛ ዓለም ስንመጣ ደግሞ አገራችን ኢትዮጵያ በብዙ ዘመናት በጦርነት ያለፈች ሀገር ከመሆኗ የተነሳ ሰው ሰራሽ አካል ጉዳተኝነት የበዛበት አገር ላይ ነው ያለነውና አካል ጉዳተኝነት እንደ ጎደሎ ሳይሆን የምንቆጥረው እንደ መያድ የአካል ጉዳተኞቻችን ያልተገለጸ ወርቅ ናቸው ብለን ነው የምናምነው። ስለዚህ ይህንን ለመጠቀም መንግስት ከሆንን አቅም በፈቀደ አካል ጉዳተኞች ላይ ኢንቨስት አድርገን እንሰራለን። በብዙ መልኩ በምናይበት ሰዓት ከጤነኛው በበለጠ አካል ጉዳተኞች የሚሰሩት ስራ በጣም በአንክሮ የተሞላ እንደሆነ ስለምናምን ይህን ለመጠቀም ለነሱ ለመጥቀም ሳይሆን ከነሱ ለመጠቀም ከፍተኛ ስራ እንሰራለን። ይህንን ስንል አካል ጉዳተኛን በሁለት ከፍሎ ነው የሚያው ድርጅታችን የመስራት የሚችሉና መስራት የማይችሉ። መስራት የሚችሉ ማለት እንደሚታወቀው ከስሜት ህዋሳችን ከአምስቱ ምናልባት አንዱ የጎደለ ይሆናል። በጤነኝነት እያለን አምስቱንም የማይጠቀም ብዙ ማህበረሰብ ባለበት ዓለም ላይ ግን ከአምስቱ አንዱ ጎድሎት በጣም ብዙ ተአምር የሚሰራ ሁላችንም ገና ያልደረስንበት ግን ብዙ ተአምር የሚሰራ አካል ጉዳተኛ ያለበት ዓለም ነው። ስለዚህ ይሄንን መጠቀም ደግሞ እንደ ሀገር በጣም አስፈላጊ ነው። አለመጠቀም በተቃራኒው በጣም ጉዳት አለው ማለት ነው። ነጻነትና እኩልነት ፓርቲ ሀገራዊ ለውጥን ተከትሎ የተመሰረተ ፓርቲ ነው። መርሆቹ ምንድናቸው? ሚዛናዊና አካታችነት። ሚዛናዊነትና አካታችነት ስንል ሀገራችን ላይ አሁን እያባላን ያለው አንዱ ጠርዘኝነት መጥቶ ነው። አንዱ ጠርዝ ብሔርተኝነት ይላል፣ አንዱ ጠርዝ ነው ብሔር አያስፈልግም ኢትዮጵያዊነት ይላል። የኛ ፓርቲ ግን ሚዛናዊ ሁለቱን ያካተተ ሚዛናዊነት ብሔርን ፕራክቲካሉ እንደሚታየው ሪያሊቲ መሬት ላይ የሚታየው ብሔርንም ጥለን መሄድ አንችልም፣ ኢትዮጵያዊነትንም ጥለን መሄድ ስለማንችል ሁለቱን ያማከለ ቡድን የግለሰብንም መብት የሚያከብር የቡድንን መብት የሚያከብር ነው። ሌላው ተፈጥሯዊ ለውጥ ነው። ሁለቱን ትንካፍ ሌሎቹን በሂደት ታገኙታላችሁ። ተፈጥሯዊ ለውጥ አብሮ ማሸነፍ፣ ህዝብ ማገልገልና እውነተኛና ታማኝነት ይላል። አብሮ ማሸነፍን ለመግለጽ ሞክራለሁ። እዚህ ጋር አብዛኛው ኢትዮጵያ ውስጥ ያለው የፖለቲካ ተጠላልፎ የመሄድ ነው። አንዱ አንዱን የመጣን ነው። በዚህ ይሄ ደግሞ ሀገሪቷ ላይ እየጣለ ያለውን ስጋት እያየን ነውና የኛ ፓርቲ ግን አብሮ ማሸነፍ ነው ቅድሚያ የሚሰጠው ለሀገር ስኬትና ለህዝብ ስኬት ነው፣ ለፓርቲ ስኬት። ስለዚህ ማንኛውም ለሀገር ከሚሰራ ፓርቲ ጋር አብሮ ይሰራል ማለት ነው። በመቀጠል ወደ ፓርቲያችን ማኒፌስቶ ላይ አካል ጉዳተኝነትን ትኩረት ሰጥቶ ብሎታል። ትኩረት የሰጠንበት ጉዳይ ነውና ቅድም ለመግለጽ እንደተሞከረው በሀገራችን ላይ መድረክ ላይ ለመግለጽ እንደተሞከረው ከ20 ሚሊዮን በላይ አካል ጉዳተኞች አሉ። ይሄን ያህል ቁጥር አካል ጉዳተኞች ጥሎ ደግሞ ምንም አይነት ልማትም ሆነ ሌላም ነገር አይታሰብም። ስለሆነም በልዩ ሁኔታ ለአካል ጉዳተኞች ትኩረት እንሰጣለን። ከነዚህም አንዱ በሁለት እንከፍለው ነው። አንደኛ የህግ ማሻሻያዎች ናቸው። የህግ ማሻሻያ ስንል አሁን ለምሳሌ አንቀጽ 41 ተራ ቁጥር 5 ላይ የህገ መንግስታችን ይላል አቅም በፈቀደ መጠን ለአካል ጉዳተኞች አቅም በፈቀደ መጠን። ይሄ አቅም በፈቀደ ነገር መጠን የሚለውን የኛ ፓርቲ አይቀበለውም። ምክንያቱም አቅም በፈቀደ ሳይሆን እኩል ተጠቃሚነት የሚሆኑበትን መንገድ ነው የሚለው። ስለሆነም የህግ ማሻሻል ስን አንደኛ አካታች የሆኑ የአካል ጉዳተኞችን ህግጋት ፖሊሲና ስትራቴጂዎችን ይቀርጻል። በኢትዮጵያ ውስጥ ከ20 ሚሊዮን በላይ አካል ጉዳተኞች ይገኛሉ። ይህንን የሚያክል ሰፊ ማህበረሰብ በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊ ተሳታፊ ማድረግ እንዳለባቸውም ተገልጿል። አካል ጉዳተኞችን በኢኮኖሚካሊ ኢምፓወር ለማድረግ በማኒፌስቶአቸው ውስጥ በግልጽ ያስቀመጠ ፓርቲ አላየሁም። ምክንያቱም አንደኛውና ትልቁ ችግር ድሃ መሆን ነውና አካል ጉዳተኞች ድሃ ስለሆኑ ነው ድምጽ የሌላቸው የሚል አስተሳሰብ ስላለ የሚሰሩ ለሌሎች ድምጽ መሆን የሚችሉ ከሆኑ ሀብት ማካበት አለባቸው። ስለዚህ እንደ ፓርቲያቸው ኢኮኖሚክ ኢምፓወርመንት ለመስራት ምን አስበዋል የሚለውን ያብራሩ። አክሰሲቢሊቲ ላይ የተለያየ ነገር ነው የሚያነሱት። ሁሉም
ስፔሲፊካሊ ለምሳሌ ከትራንስፖርት ጋር የተያያዘ ከአሲስቲቭ ዲቫይስ ጋር የተያያዘ እሱን ቢያስቀምጡ መንገድ ላይ ለምሳሌ ህንጻዎች ላይ ህንጻ አዋጅ አለን ከሱ ጋር የተያያዘ ስፔሲፊክ ነገር ከሌላቸው የለንም ብሎ መነሳት ነው። በጣም ደስ ያለኝ በዚህ ፕሮግራም አካል ጉዳተኞች ተሳትፈዋል። ግን ሸዋሸዋን ደግሞ እንዳትሰሩ መጠንቀቅ ያስፈልጋል። ምክንያቱም ይሄ ምርጫ ያልፋል፣ ማዕበል ነው። 5 ዓመት የህመም ወይም የደስታ ጊዜ ይመጣልናል። ስለዚህ አሁን ይችን ማዕበሏን ለማሳለፊያ ብቻ እንዳትውሉ መጠንቀቅ ያስፈልጋል። ምክንያቱም በዋናነት የምፈልገው እውነተኛ የሆነ ኮንሲደሬሽን ነው። አካል ጉዳተኛው በትክክል ኮንሲደር እንዲደረግ እንፈልጋለን። በፖሊሲ መሰረት የያዘ መሬት የወረደ ስራ እንዲሰራ ስለሆነ አካል ጉዳተኛ ብቻ ስለሆናችሁ የአካል ጉዳተኛን መብት ታስጠብቃላችሁ የሚል ሙሉ እምነት አይኖረን። ፖሊሲው ነው የሚያስተማምነው። መንግስት ብትሆኑ ምን ትሰራላችሁ የሚለውን ያንን ማየት ያስፈልጋል። እናንተ አካል ጉዳተኛ ሆናችሁ የሆነ ፓርቲ ውስጥ ስለገባችሁ ብቻ አካል ጉዳተኛ ኮንሲደር ተደርጓል ብለን፣ ምክንያቱም እናንተ አንድ ሰዎች ናችሁና ነገ ድምጽ መሆን የምትችሉ እንድትሆኑ ያስፈልጋል። ሌላው አሁንም ሁላችሁንም መጠየቅ የምፈልገው ምን አይነት ሞዴል ነው ፓርቲያችሁ የሚጠቀመው? ሁሉንም ነገር ፖሊሲ ለማውጣት አገልግሎት ለመስጠት ሜዲካል ሞዴል ነው፣ ሶሻል ሞዴል ነው፣ ፕሮሶሻል ሞዴል ነው፣ ኤክሌክቲክ ሞዴል ነው፣ ምንድን ነው? ምክንያቱም ኢኮኖሚክ ማነው ሶሻል ሞዴል ከሆነ ማህበራዊ ነገር ላይ ነው ልትሰሩ የምትችሉት። ሜዲካል ሞዴል ከሆነ ሕክምና ብቻ በሽታ ነው ብላችሁ ልትነሱ ነው። ስለዚህ ምን አይነት ሞዴል ነው ለትንታኔያችሁ የምትጠቀሙት እንደ ፓርቲ? ስፔሲፊካሊ እሱን ብታስቀምጡ። 6ኛው ሀገራዊ ምርጫ አካል ጉዳተኞችን ተሳታፊና አካታች ለማድረግ ከወዲሁ ሊሰራ እንደሚገባ በመድረኩ ላይ ተገልጿል።